ጤና ውድ ወገኖች እህታችሁ የቲ ነኝ ከየቲ ፋይናንሻል እንዲሁም ከሪማክስ አሊጀንስ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ይሄ ደግሞ የዛሬው አጠር ያለው ፕሮግራም የሚያመለክተው ወይም ደግሞ ትንሽ ማስተዋልን እንዲፈጥር የፈለግኩበት ፕሮግራም ጥያቄ የሚጠይቅን ሰው ብዙዎች ሶሻል ሚዲያ ላይ እናስተምራለን የሚል ነገር አለ። ግን ሰዎች ጥያቄ ሲጠይቁ ብሎክ ያደርጉናል ብለው የሚሉ ሰዎች ይመጣሉ ወደ ቢሮአችን እና አንድ ባለሙያ ሙያተኛ ነኝ ካለ በዛ እሱ ወይም እሷ ባለችበት ሙያ ውስጥ ማንም ሰው የፈለገውን ነገር መጠየቅ ይችላል። በተለይ ደግሞ በፋይናንሻል ሰርቪስ ኢንዱስትሪውም በሪል ስቴቱም ስታዩ በሁለቱም በኩል ሰዎች የፈለጉትን ጠይቀው መጨረሻ ላይ ወይ ፕሮዳክት ወይም ቤት ገዝተው ከያዙ በኋላ ባለሙያው ኮምፐንሴት የሚደረግበት ነው እንጂ አወርሊ ወይም ፊ ቤዝድ ስራ አይደለም። ስለዚህ እነዚህን አይነት ነገሮች ስናይ እንትኑ ይሄ የጥያቄው ነገር ሲነሳ ሰዎች በሚጠይቁበት ጊዜ ለምንድን ነው ብሎክ የሚያደርጉት? ለምን ቁጣ ይመጣል ስትሉ ብዙ ጊዜ እንግዲህ የማያውቁ ሰዎችን ታርጌት ያደረገ ነገር ከሆነ ጥያቄ አንዱ ትንሽ አይምሮ ላይ በራ ያለለት ጥያቄ ካለ ሲጠይቅ ሌሎቹ የማይጠይቁትን ሰዎች ልበላቸው ያልኳቸው ሊያመልጡኝ ነው የሚል ንዴት ነው ብዙ ጊዜ እንጂ ማንኛውም ሰው ኢንሹራንስ እንዴት ነው የሚሰራው፣ የሪል ስቴት ሞርጌጅ እንዴት ነው የሚሰራው፣ ቤት ስገዛ ማወቅ ያለብኝ ነገር ምንድን ነው፣ በፋይናንሻል ሰርቪስ ኢንዱስትሪ ውስጥ ምን ምን አለ ለእኔ በእድሜ ብሎ ሰው ከባንክ ቤት ጀምሮ እስከ ስታክ ማርኬት ድረስ ኢንሹራንሱንም ጨምሮ የተለያዩ ነገሮችን ሊጠይቅ ይችላል። መንገር ያለበት የሚያውቀው ከሆነ አውቀዋለሁ፣ የማያውቀው ከሆነ ደግሞ አላቅም ብሎ ባለሙያ ግን መናገር አለበት እንጂ ለምን ጠየቀ ብሎ ቁጣ የሚመጣ ከሆነ እያላመጥኩ ልውጥህ ስል እንዴት ከአፌ ውስጥ ልትወጣ ትፈልጋለህ? እንደ ራበኝ አላወቅም እንዴ ብሎ ከዛ ሰው ጋር በቃ በሬ ጠለፋ ይሆናል ማለት ነው ነገሩ። ስለዚህ እንዲህ አይነት ነገሮችን ሲያጋጥማችሁ አለ ነገር የማይነገር ብላችሁ ማሰብ መቻል አለባችሁ ማለት ነው። ምክንያቱም ለገንዘባችሁ ማግኘት ያለባችሁን እስከምታገኙ ድረስ በነፃነት ማንኛውም አሜሪካዊ እንደሚስተናገደው እናንተም ደግሞ እኩል መስተናገድ ስላለባችሁ ሾፕ አራውንድ ማድረግ መብታችሁ ነው፣ ማነጻጸር መብታችሁ ነው እና ምንም የሚያሳቅቅ ነገር የለም። በዛ ላይ በርቱ እንጂ በየቦታው ብሎክ ስለተደረጋችሁ ሳይኑ ይሄ ብሎክ ሲደረግ ጥያቄ ስጠይቁ በውስጥ መስመር አገኘኝ የሚለው ነገር የማጥመጃ ቃላት ስለሆነ እያንዳንዱ ሰው በጥንቃቄና በአትኩሮት የማያየው ነገር ነው ማለት ነው እንጂ ብዙ ጊዜ ሰዎች አስተምራለሁ ብለው ከወጡ እኔ ለምሳሌ 447 ቪዲዮ በዚህ በየቲ ሳቱ ዩቱብ ቻናል ሳቀርብ ሞኔታይዝ ማድረግ እየተቻለ ሁሉ አድቨርታይዝመንቱ እንዳይረብሻችሁ ብዬ አያስፈልግም ሞኔታይዜሽኑ። ምክንያቱም ለእኔ ገንዘብ ዩቱብ ከፍላለሁ ብሎ ሰዎቹን የሚረብሽ ከሆነ ስጦታ ከገንዘብ ጋር አይደለም የሚሄደው። ስለዚህ ሌቲት ብዬ የተውኩት ነገር ነው ማለት ነው። ስለዚህ ሰዎች እናሳውቃለን ብለን ካለን እንድታቁ ነው እንጂ ከዛ በኋላ ከሌላ ባለሙያ ጋር ወዳድራችሁን እናንተን ሚዛን የሚደፋ ከሆነ የምትመጡበት አንድ ቻናል ነው እንጂ ሰው ሊያስተምር ሲወጣ በውስጥ መስመር አገኘኝ ብሎ የሚሆንና የማይሆን ነገር ሰው ላይ ለማራገፍ አይደለም። ስለዚህ ጥያቄን መፍራት የእውቀት ማነስና የኢንሴኪሪቲ ጉዳይ ነው። ስለዚህ እዛም ላይ እንደዚህ አይነት ነገሮች ሲያጋጥሟችሁ ጀስት ሙቭ ኦን ዋክ አዌይ። ከዛ በኋላ ሌሎች ቦታ ላይ ሌላ ኮሚኒቲም ሌላ አፍሪካኖች ጋር አሜሪካኖቹ ጋር ስፓኒሽ ኮሚኒቲ ኤኒዌር ሄዳችሁ ማመዛዘን ትችላላችሁ እና ተጠቃሚዎች የፈለጋችሁበትን ቦታ ሄዳችሁ ስታመዛዝኑ ኮሚኒቲያችሁ ውስጥ ያለውን ሰርቪስን በምታዩበት ጊዜ አሃለካ ተጎድቻለሁ ወይም አሃለካ ተጠቅሜያለሁ የሚለውን ልታስተውሉ ስለምትችሉ ይሄንን በየቦታው ቁጣ ያጋጥመናል። ኢንፐርሰን ይሁን ኦንላይን ይሁን ሰራተኛ አሰሪውን ሲቆጣ ያየነው እኛ ኮሚኒቲ ብቻ ነው። ሰራተኛ አሰሪውን ሊቆጣ አይችልም። አሰሪው ስላለ ነው ሰራተኛው ያለው። ስለዚህ ሰራተኛው እውቀቱን ይዞ መቅረብ ነው ያለበት፣ ችሎታውን። አሰሪው ደግሞ መዝኖ ለችሎታው የሚያስከፍል ከሆነ ያስከፍላል፣ የማያስከፍል ከሆነ በመላው አሜሪካ እውቀት የሚገኝበት ሪል ስቴት ፋይናንሻል ሰርቪስስ ለተጠቃሚው እንዲህ ነው ብሎ ማስረዳት የባለሙያው ግዴታ ነው እንጂ በገንዘብ የሚጠየቅና የሚመጣ አይደለም። ቤቱንም ከገዛ በኋላ ኢዘር ሴለሩ ኦር ባየሩ ዲፔንዲንግ ኦን ትራንዛክሽን ሁሉ ነገር ካለቀ በኋላ የሚከፈል ነው እንጂ በተነፈሰ ቁጥር
የሚከፈል አይደለም እንደ ሎየር እና ያንን አስተውሉ ማለት ወዳለሁ። ታች ነኝ ከቲ ፋይናንሻል እንዲሁም ከሪማክስ አሊጀንስ። ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። ሼር ማድረጉን፣ ፎሎ ማድረጉን፣ ላይክ ማድረጉን፣ ኮመንት ማድረጉን እንዳትረሱ። እንግዲህ በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።